የባንክ አካውንታችንን እናከራይ ወይስ ሰሞኑን እየመጣ ያለ የሆነ ቢዝነስ አለ የተለያዩ የባንክ አካውንቶቻችሁን እንከራያችሁና በሳምንት ወይም ደግሞ በቀን የተለያየ አማውንት ያለው ገንዘብ እንስጣችሁ የሚሉ ሰዎች እየበዙ ነው። ሪሊ ይሄ ባንክ አካውንትን ማከራየት ትክክለኛ ነው ወይ? ለኛስ የሚያመጣልን ነገር ምንድነው የሚለውን ነገር ዛሬ እንግዲህ በዚህ ቪዲዮ የምናየው ይሆናል። ብዙ ሰዎች በዚህ አካውንት በማከራየት ብዙ ገንዘብ እያገኙ ነው። ብዙ ሺህ የኢትዮጵያ ብር፣ ብዙ ሺህ የአሜሪካን ዶላር፣ ዩሮ እየተከፈላቸው እያገኙ ነው። ይሄ ነገር ምንድነው የሚለውን ነገር እንግዲህ በዚህ ቪዲዮ እናያለን ማለት ነው። ይሄን ከማየታችን በፊት አንድ ስቶሪ ልንገራችሁ። የባንክ አካውንት ኪራይን አስመልክቶ ማለት ነው። በቅርብ የሰማሁት ስቶሪ ነው እና ስቶሪው ምንድነው? አንድ የዩኒቨርሲቲ ተማሪ ነው። ቴሌግራም እና በዋትስአፕ የተለያዩ ሰዎችን ያናግራል። ያው ዩኒቨርሲቲ ተማሪ ስትሆኑ ብር ትፈልጋላችሁና በጣም ትጓጓላችሁና ምን ይሉታል? ቤት ለቤት የሚሰሩ የተለያዩ ቢዝነሶች አሉ። ሆም ቢዝነስ ተማሪ ነኝ ሲላቸው አይ በቃ ችግር የለውም አንተ ተማሪ ብትሆንም እዛው ትምህርትን ማፌክት አያደርግም፣ ቢዝነስ ትሰራለህ። ቢዝነሱ ምንድነው? አካውንት ካለ አካውንትን ነው የምታከራየን። የሆኑ ገንዘቦች ወደ አንተ ይገባሉ። ያን የገባውን ገንዘብ እኛ ወደምንልህ አካውንት ትራንስፈር ታደርጋለህ። ከዛ በኋላ ትራንስፈር ላረክበት ደግሞ እኛ በቀን እናስብልሃለን። ትራንስፈር እንደምታደርገው አማውንት መጠን እንዴ አግኝቼ ነው ይሄማ በቃ ሎተሪ ወጣልኝ እኮ ምናምን ብሎ ደስ አለው ምናምን ጀመረ ስራውን ማለት ነውና ከሁለት ሳምንት በኋላ 30 ሺህ ብር ምናምን አገኘ። በቀን አንዳንዴ በ3 ቀን ምናምን የሆነ ገንዘብ ይልኩለታል። ስራው ምንድነው? እሱን ገንዘብ ወደ ተባለው አካውንት ትራንስፈር ማድረግ ነው። አካውንቱ ላይ በየጊዜው ገንዘብ ይገባለታል። በየቀኑ አንዳንዴ በየደቂቃው በየምናምኑ ይገባለታል። እሱ ትራንስፈር ያደርጋል። ከዛ ከሁለት ሳምንት በኋላ ምን ሆነ መሰላችሁ? ባንክ ላይ ኤቲኤም ሊያወጣ ሄደና ይሄ ልጅ ኤቲኤም ማሽኑ ኤቲኤሙን ወሰደበት ማለት ነው። የተወሰደበትን ኤቲኤም ለማስወጣት እስቲ አካውንት ቁጥር ንገረኝ ይሉታል። በአጋጣሚ ያ ስታፍ የሆነ ትራንዛክሽን ያህል ማለት ያልተለመደ አይነት ትራንዛክሽን፣ አንደኛ ትራንዛክሽኑ የመጣበት ቦታ፣ ሁለተኛ ደግሞ ሰዓቶቹ ቼክ ማድረግ ጀመሩ ማለት ነው፣ ተጠራጥረው ማለት ነውና በአጋጣሚ የሆነ እዛ አካባቢ ያለ የነሱ አይቲ ሰራተኛ ነበረ። የአንዱን ትራንዛክሽን ሲያየው በዚህ በሳይበር አታክ ጋር በተያያዘ ስማቸው ከሚነሱ ሰዎች ውስጥ አለበትና ከዛ ጋር በተያያዘ ያ ዩኒቨርሲቲ ተማሪ በህግ ተይዞ ምርመራ እየተደረገበት እንደሆነ ሰምቻለሁ። ከአካውንት ኪራይ ጋር በተያያዘ 3 ትክክል ያልሆኑ አሳሰቦች አሉ። የመጀመሪያው ምን አገባኝ እኔ የኔን አካውንት ተጠቅሞ ብር ካስተላለፈ እኔ ካልሰረኩ እኔ ምን አገባኝ፣ ምንም አይመለከተኝም። ይሄ አያዋጣም። ምክንያቱም ህግን አለማወቅ ከተጠያቂነት አያድንም። ወይም ደግሞ የሌባ ተቀባይ ያው ሌባ እንደሚባለው ማለት ነው። ስለዚህ አንደኛ አካውንቱ የኛ ነው፣ ሁለተኛ በእኛ ስም ነው የተመዘገበው፣ ሶስተኛ አሻራው የኛ ነው፣ መታወቂያው የኛ ነው፣ ፎቶአችን ተያይዟል። ስለዚህ እነሱ የፈለገ ገንዘብ ትራንስፈር አርግ ብለውን ሰጥተው እኛ ትራንስፈር ካደረግን የዛ ሰውዬ ስም ሳይሆን ትራንዛክሽን ሂስትሪ ላይ የሚቀመጠው የኛ ስቶሪ ነው። ስለዚህ የሌባ ተቀባይ ነው ማለት ነው። ምናልባት ያ ሰውዬ ከታወቀበት ወይም ደግሞ ከተደረሰበት እኛ ሌባ እንሆናለን። ያ ሰውዬ ቴሌግራሙንም ምኑንም ዘግቶ ከኛ ኔትወርክ ይጠፋል ማለት ነው። እኛ የምናውቀው በስልክ በቁጥር ምናምን አይደለም፣ በቴሌግራም ነው ብዙ ጊዜ የሚያናግሩት ወይ ደግሞ በዋትስአፕ ነው። ስለዚህ ይሄ ጉዳይ አይመለከታቸው ማለት ነው፣ ላሽ ይላሉ ማለት ነው። እና ይሄ በጣም የተሳሳተ አመለካከት ነው ማለት ነው። ስለዚህ በዚህ መንገድ ጥንቃቄ ብናረግ የሚለውን ነገር ብትይዙልኝ ነው። ሁለተኛው ምንድነው? ዝም ብሎ ወሬ ነገር ነው። ዝም ብሎ ኢትዮጵያ ውስጥ ስለሚወራ ነው እንጂ ያው አካውንት ኪራይ ምናምን ችግር የለውም ምናምን አይነት ብሎ የሚያስቡ ሰዎች አሉ። ኖ ይሄ ኢንተርናሽናሊ ሬኮግናይዝድ የተደረገ የሳይበር ጥቃት ወንጀል ነው። ኢቭን አንዳንድ ቦታ የዩናይትድ ስቴትስ፣ እንግሊዝ ምናምን ባሉ ሀገሮች ላይ እንደ ትልቅ ወንጀል ተቆጥሮ ኢቭን የባንኪንግ ሰርቪስ እንዳንጠቀም እስከማድረግ ድረስ የሚያስቀጣ ወንጀል ነው ማለት ነው። ሶስተኛው ምንድነው? ሰዎች የሚያስቡት ባንኮች ይሄን ያህል የኛን ትራንዛክሽን ለይተው ያውቃሉ ወይ ምናምን የሚባሉ ነገሮችን ያስባሉ ማለት ነው። ስለዚህ እኔ አካውንቴን አከራይቼ ቢዝነሴን ብሰራ ባንኮች አይደርሱብኝም የሚል የተሳሳተ አመለካከት አለ። ብዙ ባንኮች አሁን ላይ የሚገራርሙ ሲስተሞችን ይጠቀማሉ። በተለይ ከመኒ ላውንደሪንግ ጋር በተያያዘ ወደ እነሱ የሚገቡትን አካውንቶች ዲቴክት የሚያደርግ የአርቲፊሻል ኢንተለጀንስ ሲስተም አላቸውና ምንድነው ከሌሎች ባንኮች ጋር ኔትወርክ አላቸው። ለምሳሌ እያንዳንዱ ባንኮች ግሎባሊ ከዚህ ከሳይበር ጥቃት ጋር በተያያዘ የሚሳተፉ ድርጅቶች ሊሆኑ ይችላሉ፣ ግለሰቦች ሊሆኑ ይችላሉ፣ ብላክ ሊስት ውስጥ ስለሚያስገቡ
ባንኮች ደግሞ ያ ኢንፎርሜሽን አክሰስ ሊኖራቸው ይችላል። ስለዚህ ከእንደዛ አይነት ቦታ ላይ የሚመጡ ማንኛውም አይነት ትራንዛክሽኖች በቀላሉ ሲስተሙን በመጠቀም የኛን ትራንዛክሽን ለይተው ሊያወጡ ይችላሉ ማለት ነው። ስለዚህ ባንኮች እንደዚህ አይደርሱብኝም፣ ይሄ ትንሽ ትራንዛክሽን ነው ምናምን ብሎ ብዙ መዘናጋት አያስፈልግም ማለት ነው። በመጨረሻ የምመክረው ባንክ አካውንታችንን ማከራየት በፍጹም የለብንም። እነዛ ሰዎች እኮ የኛን ባንክ አካውንት ተከራይተው ወደኛ ገንዘብ የሚልኩት እነሱ ያንን ገንዘብ ትራንስፈር ካደረጉ የሆነ ነገር ይመጣል ብለው ስጋት ስላለባቸው እንዲታወቅባቸው ስላልፈለጉ ነው ለኛ ያንን አሳልፈው የሚሰጡት ማለት ነው። የሆነ ነገር እንኳን ቢከሰት እኛ ስለሆነ ትራንዛክሽኑን የፈጸምነው ሁሉ ነገር በእኛ ነው የሚሳበበው። እነሱ ውጪ ነው ያሉት። እኔ ነገር ቢመጣ እንኳን እንግዲህ ቅድም እንዳልኳችሁ እኛ ላይ ነው ማለት ነው ዳፋው የሚወርደው ማለት ነው። ከጀርባ የትልልቅ ሳይበር ጥቃት ወንጀሎች ስላሉት የባንክ አካውንታችሁን አታከራዩ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። እስቲ በዚህ ላይ ሲያጋጠማችሁ ነገር ካለ ሼር አድርጉን፣ በኮሜንት ንገሩን። ከዚህ ጋር በተያያዘ ሌሎች ቪዲዮዎችን እንድንሰራላችሁ ከፈለጋችሁም ኮሜንት ላይ ጻፉልን። አመሰግናለሁ። ይህ ማይ ዌይ ቻናል ነው።